ስለ ለውዝ ቅቤ ቢዝነስ ምን ያክል ታውቃላችሁ? በአሁኑ ሰዓት ላይ የለውዝ ቅቤ በጣም ተወዷል። እዚህ የለውዝ ቅቤ ቢዝነስ ላይ የተሰማሩ ሰዎች ደግሞ በጣም ጥቂቶች ናቸው። ለመሆኑ በአነስተኛ መነሻ ካፒታል ብቻ የለውዝ ቅቤ ቢዝነስ ላይ መሰማራት እንደምትችሉ ታውቃላችሁ? አታውቁም? ካላወቃችሁ ለዛሬ ከኔ ጋር አብራችሁ ከቆያችሁ በቀን እስከ 30 ሺህ ብር ትርፍ የምታገኙበትን የለውዝ ቅቤ ቢዝነስ አሰራርና እንዲሁም ደግሞ የለውዝ ቅቤ ማሽኑን የት እናገኘዋለን፣ በስንት ብር እንገዛዋለን፣ መነሻ ካፒታሉ ስንት ነው፣ ለውዙን ስንት ገዝተን ስንት እንሸጠዋለንና አጠቃላይ የሥራ ሂደቱን በደንብ አድርጌ ያስረዳችኋለሁ። ከኔ ጋር አብራችሁ ቆዩ። ሰላም ስለኝ የተከበራችሁና የተወደዳችሁ ተመልካቾች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ ብያለሁ። እጅግ አዋጭ ትርፋማ የሆነ የለውዝ ቅቤ ቢዝነስን አስጀምራችኋለሁ። በመጀመሪያ እዚህ አሁን የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ካላችሁ ሰብስክራይብ ማድረጋችሁን እንዲሁም ደግሞ ቲክቶክ ላይ ካላችሁ ፎሎ እና ላይክ ሼር እያደረጋችሁ ተከተሉኝ። በቀጥታ ወደ ቢዝነሱ እናምራ። መግቢያ ላይ እንደተናገርኩት ነግሬያችኋለሁኝ። ዛሬ የማሳያችሁ የምነግራችሁ የቢዝነስ ሐሳብ የለውዝ እንዴት አድርገን ቢዝነሱን መጀመር እንችላለን፣ የለውዝ ቅቤ ቢዝነሱን እንዴት እንሰራለን የሚለው ነው። በደንብ አድርጌ እያንዳንዷ ከነ ቢዝነስ ፕላኗና ወጪዋን፣ ሂሳቧን፣ ትርፏን፣ ኪሳሯን እያንዳንዷ ከየት እንደምትገዙ እንዴት እንደምትገዙ በደንብ አድርጌ አስረዳችኋለሁ። ይህን ቢዝነስ መጀመሪያ ያሰባችሁ ሰዎች ወይም ደግሞ ለመጀመር ወደ እቅዱ ያላችሁ ሰዎች ወረቀት ላይ በእስክሪብቶ ይዛችሁ ቢዝነሱን ጀምሩ ስሉ ያብዛችኋለሁ። እንቀጥል። እንግዲህ የለውዝ ቅቤ ቢዝነስን ስናስብ የመጀመሪያ የሚያስፈልጉ ነገሮች አሉ። በተለይ 3 ብዬ ያስቀመጥኳቸው መሰረታዊ ነገሮችን እነግራችኋለሁ። የመጀመሪያው ቁጥር 1 እንግዲህ ማሽን ነው። የለውዝ ቅቤ ለማምረት ማሽን ያስፈልገናል። ማሽኑ ከየት ነው የምንገዛው፣ እንዴት ነው የምንገዛው የሚለውን ስነግራችሁ የለውዝ ማሽኑ የምንገዛው 220 ሺህ ብር ብቻ ነው። ማሽን ነው፣ ለውዝ የሚያመርትልን ማሽን ነው። በዘን ዋጋ አስረግጬ ያመጣሁላችሁን የለውዝ ቅቤ ማሽኑ 220 ሺህ ብር ነው። እንዴት ይገኛል፣ እንዴት ነው የሚለውን መጨረሻ ላይ ስልክ ማስቀምጥላችኋለሁ። ወደኔ የምትደምሩ እዚህ ቢዝነስ ላይ እገባለሁ ብላችሁ ካሰባችሁ እኔን ኮንታክት ማድረግም ስለምትችሉ እንዳትጨነቁ። ዞሮ ግን የለውዝ ቅቤ ማሽን መስሪያውን ማዘጋጃውን 220 ሺህ ብር ልብ ብላችሁ አስቡ፣ ያዙ። ትክክለኛና ዋና ወጪው ይሄ ነው። ሁለተኛ ለውዝ በአሁኑ ሰዓት ላይ ስንት እየተሸጠ ነው ያለው ብላችሁ ብታስቡ ገበያ ላይ ጥሬው ወይም ደግሞ እህሉን ብላችሁ አስቡትና ለውዝ የሚሸጠው በአሁኑ ሰዓት ላይ 200 ብር አካባቢ ነው። በ1 ኪሎ የሚሸጠው እስከ 200 ብር ድረስ ይሸጣል። ሁለተኛ ነግሬያችኋለሁ። ማሽን 220 ሺህ ብር ብያችኋለሁ። ለውዝ 1 ኪሎ 200 ብር ብያችኋለሁ። ሂሳብ የሚሰራው እንደዚህ ነው። አጠቃላይ ቢዝነስ ፕላን እየነገርኳችሁ ስለሆነ። ሶስተኛ የለውዝ ዕቃ በ15 ብር በፍሬ ይሸጣል። የለውዝ ዕቃ ማለት የለውዝ ቅቤውን አዘጋጅታችሁ የምትሸጡበት ማለት ነው። ራሱን የቻለ ኩባያ ወይም ደግሞ ራሱን የቻለ ጎማ ነገር ነው። እሱም በፍሬ 15 ብር ትገዙታላችሁ። እነዚህ ሶስቱ በተለይ በዋናነት መሰረታዊ ነገር የለውዝ ቅቤ ለማዘጋጀት የሚጠቅሙ ነገሮች ናቸው። እነዚህ ሶስቱን ግብአቶችን ማቴሪያሎችን ከነገርኳችሁ በኋላ እንቀጥል። ሌሎች ጥቃቅን የሆኑ ኢዚ የሆኑ ነገሮች ሊኖሩ ይችላሉ፣ ግን ምናልባት ወደ መጨረሻ ላይ እንደ ፋይናንሻል ወይም ደግሞ የተወሰነ ለተወሰኑ ነገሮች ብዬ ያስቀመጥኩላችሁ ካፒታል ስላለ እዛ ላይ እነግራችኋለሁ። ዞሮ ግን ሶስቱ መሰረታዊ ነገሮች ያስፈልጋሉ።